ጫማ እግዚአብሔር ጫማ አለው ይላል። ጫማ ማለት ከሰውነት አካል ውስጥ የሌለ አካል ነው። ከፊዚካል አፒራንስ ውስጥ የሌለ ነገር ነው። ጫማ ማለት የሱ ባህሪ ሊሆን አይችልም። ጫማው ምን አይነት ጫማ ነው? ጫማ ከሆነ ፍጡር ነው። ፍጡር ከሆነ የፍጡርን ጫማ እየለበሰ ነው። ምሳሌ ነው። የምን ምሳሌ? ማን ነው ምሳሌ ብሎ ያስተማራችሁ ነብይ ማን ነው? የትኛው ነብይ ነው ያስተማራችሁ ምሳሌ? አንድ ማስረጃ አስተውስ። አንድ ማስረጃ። እኛ ግን አልহামዱሊላህ በምንናገረው ቃላቶች በአጠቃላይ ማስረጃና መረጃ ይዘን ሐታ እኛ ቀርቶ من العلماء السلف በአጠቃላይ ሙስሊም ሰለፎች በአጠቃላይ ከኛ ቀደምት የነበሩ ሰዎች አላህ ራሱ ያልገለጸውን እንዲህ ነው በተነገር አንቀበልም እኮ። ይሄን ታውቃላችሁ? የአላህን ባህሪ አላህ እንዲህ ነው ብሎ ካልነገረ አላህ እንዲህ እንደዛ ነው ብለን መናገር አንችልም። ታውቃላችሁ? አላህ ስለራሱ እሱ ነው ሊነግረን የሚገባው። አላህ ስለራሱ እሱ ነው የሚነግረን። አላህ ስለራሱ በላከው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚናገረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ እንዲህ ነው ብለው ካልነገሩን ማንኛውም አካል የፈለገው ዑለማ መጥተው እንዲህ ነው አምላክ እንዲህ ነው ብሎ መናገር አይችልም። ስልጣኑ የለውም። እሺ ይሄን ተረድታችሁኛል? ይሄን ከተረዳችሁ ሲፋ ማለት ይሄን ነው ካላካችሁ የተገለጸ የሚባለው ነገራቶች አልተገለጸ ምንሉት እንደዚህ ነው ብዬ ከተረዳችሁ ንቁሳን የሚባሉ ባህሪያቶች እንዲህ ነው ብዬ ከተረዳችሁ አሁን ደግሞ ወዴት እንመጣለን? عند أهل السنة والجماعة تأويل بالدليل ألا أمبل النامنا تأويل بالدليل ألا أمبل النامنا تأويل بالدليل مالت من مالته الله راسهم بقلت أبت بحري سنكرز بس ياقون نامنا ተረታችሁኛል? ይሄን በደንብ ስሙሽ። ሲያቅ አንድ እያንዳንዱ የቃላት አገባብ ተንተርሰን ለአምላክ እንገልጻለን። ያን ነገር ለአምላክ እንገልጻለን። ለምሳሌ ኢነ የዱላሂ መዐል ጀማዓ የአላህ እጅ ከጀማዓ ጋር ነው ማለት ቀጥታ እጁ ሊትራሊ የምንወስደው እጁ ማለት ነው የሚያስይዘው ወይስ ሲያቁን ነው የሚያስይዘው? የአላህን ባህሪያቶች የገለጹበት ባህሪያቶች በአጠቃላይ እንደያገባቡ እንተረጉማለን። ምሳሌያዊ አነጋገር ነው ብለን እናምናለን። እንደዚህ ነው ታዊል ቢደሊል ማለት ማስረጃ ያለው ታዊል ምሳሌያዊ አነጋገር ነው ብለን እንቀበላለን። ተረድታችኋል? ሀርወላ አላህ ሱብሓነሁ ወተዓላ አተይቱሁ ሀርወላ እየሮጥኩኝ እመጣለሁ ሲል ቀጥታ መሮጥ ሊትራሪ መሮጥን ነው የሚያስይዘው አይደለም። ትናንትና እሱ እንዳላችሁ ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገር ነው ብለን የምንወስደው ደሊል ሲኖረው እየተረዳችሁ ነው። ደሊል ሲኖረው ነው። ኢነ የዱላሂ መዐል ጀማዓ አሊያም ደግሞ ምንድን ነው ከዛስ ወጅህን ስናዘልቅ አላህ ሱብሓነሁ ወተዓላ ወጅህ ተእዊል ቢደሊል እናጸድቃለን። እሱ ነው ለምሳሌ ወደ ቀኛችሁ አይጥፋ የአላህ ፊት አለና ይላል። እነዚህ ቃላቶች ስንጠቀም ምንድን ነው? አይ ይሄ ምሳሌያዊ አነጋገር ነው። እኛ አህለ ሱና ወልጀማዓዎች ቁርአን የአላህ ባህሪያቶች በደሊል በሲያቅ የመጡትን እናጸድቃለን። ሊትራሊ አንወስድም። ምሳሌያዊ ነው እናለን። በሊትራሊ የመጡትን ቃላቶች ለምሳሌ ኸለቅቱ ወማ ኸለቅቱ ቢየደየ ቢለው ለምሳሌ አደምን በእጄ ነው የፈጠርኩት ሲባል ቀጥታ እጁ ነው። ቀጥታ ሊትራሊ ምሳሌያዊ አይደለም። ይሄ ምሳሌ ነው የምንለው በደሊል ሲመጣ ነው። ምሳሌ አይደለም የምንለው በደሊል ሳይመጣ ሲቀር። ተረድታችሁኛል? ተረድታችኋል? ለምሳሌ ሲፈተል ፊዕልያና ሲፈተ ዛትያ ምንድነው? ትንሽ ከገባችሁ የተማርኩ እስካሁን ድረስ ያወራሁት ካልገባችሁ ችግሩ የእናንተ። ስለዚህ የአላህ ባህሪያቶች ከዚህ አንፃር ነው የምንወስዳቸው። ግልጽ ነው። በቃ ግልጽ ነው። አልተገለጸም። አዎ አልተገለጸም። አልተገለጸም ማለት ከአምላክ ማክበር ነው። አልተገለጸም ማለት ያላወራኝ አምላክ ያልነገረኝን ነገር እንዲህ ነው ብዬ አልተረጉምም። የማወራው ስለ አምላክ ነው እንጂ ስለ ሰው አይደለም ነው እያልኩ ያለው። አልተገለጸም የመሰለ መልስ አለ?
አምላክህን ከማክበር ከዚህ በላይ ማክበር አለ? ማን ተፈላሰፈ ነው? ጓደኛ ነው አምላክህ? እንዲህ ማለት የፈለከው እንዲህ ነው? ጓደኛ ነው? ወንድምህ ነው? አጎትህ ነው? አልተገለጸም ሲባል አምላኬ ያልነገረኝን ነገር እንዲህ ነው አልልም፣ እንዲህ ነው አልልም። አይ አይደለም አልተገለጸም ለምን ትላለህ? መገለጽ የትኛው ማነው ሲነግረኝ ካታጎሪያችን አንድ አይደለም። እኔ ፍጡር ነኝ፣ እሱ ፈጣሪ ነው። አይ ፈጣሪማ እንዲህ ኮኩት አንተ በራስህ አምላክ ሆንክ እኮ። በነገራችን ላይ አምላክ እንዲህ አለው ብለህ ከተናገርክ አምላክን ታውቀዋለህ ማለት ነው። ስለዚህ አምላክን ካወቅ አንተ አምላክ ነህ ማለት ነው። ያልተነገረህን የምታውቅ ከሆነ አንተ አምላክ ነህ ማለት። ማን ነገረህ? አምላክን በዚህ ቃል ማን ገለጸው አለ? መብትህ ነው አይደለም? ጓደኛህ እንኳን የነገረህን ነው የምታውቀው፣ እንኳን አምላክ። ለጓደኛህ ትጠነቀቃለህ፣ ለአምላክህ አትጠነቀቅም? ባልሰማህ አታወራ ስለ ጓደኛህ ትላለህ። ለአምላክ ሲሆን ባልሰማህ ለምን ታወራለህ? ይሄ አቂዳቱ አልሱና መጠነኛ ትምህርት ነው፣ መጠነኛ ትምህርት። ከዚህ ደግሞ ይሄ ነው። እንደተረዳችሁኝ ተስፋ አደርጋለሁ። ምን ያልኳችሁ ምንድን ያልኳችሁ? ስለ አላህ መጀመሪያ ስናወራ ምንድን ያልኳችሁ? ምንድን ያልኳችሁ? ባለከሱ ነፊ እናደርጋለን። አዎ ኑቅሳን ጎዶሎ ባህሪያቶችን በአጠቃላይ አምላክን አይገልጹትም፣ ነፊ እናደርጋለን። ይሄ በደንብ ስም ይሄን ጎዶሎነት የሚያሳዩ ባህሪያቶችን በአጠቃላይ ከአምላክ ምን እናደርጋለን? ነፊ እናደርጋለን። ኦኬ አምላክ ያልገለጸውን ነገር አልተገለጸም ብለን እናልፋለን። የተገለጸውን ነገር ተገልጿል ብለን እናልፋለን። እነዚህን ተገልጿል ብለን የምናልፋቸውን ግን ያለ ማመሳሰል፣ ያለ ማራቆት፣ ያለ እንዴታ። ስለዚህ መሰረታዊ ትምህርት ይመስለኛል። ይሄ የተረዳችሁ ይመስለኛል። አላህ ራሱን በገለጸበት መልኩ አምላክን እንገልጻለን። አላህም ነብዩ ሰለላሁ ዐለይሂ ወሰለም አላህን በገለጸበት መልኩ ወረደ ፊል ሐዲስ እናጸድቃለን። አላህ አለኝ ያለውን አለህ እንላለን። የለህም ያለኝ የለውም እንላለን። ቢላ ከይፊን ወላ ተዕጢልን ወላ ተሽቢህን ወላ ተምሲልን። እነዚህ መስፈርቶች። ከዛስ በአጠቃላይ አላህ ሱብሓነሁ ወተዓላ ስናስብ አምላክ ነው ብለን እናስባለን ብቻ ሳይሆን አምላክ ነው። አምላክና ፍጡር አላህ ፈጣሪ ነው። ፈጣሪና ፍጡራን አይገናኙ፣ በካታጎሪ ራሱ አይገናኙ። እኔ ፈላ ተድሪቡ ሊላሂል አምሳል፣ ለኔ ምንም አይነት ምሳሌ አታድርጉ። ከአላህ ውጭ ያለው በአጠቃላይ ፍጡር ነው። ፍጡር አላህ አይመስልም። ከአላህ ውጭ ያሉ በአጠቃላይ ፍጡር ናቸው። አላህ ፍጡራን አይመስልም። በደንብ ተረዱ። ከአላህ ውጭ ያለ በአጠቃላይ ፍጡራን ናቸው። አላህ ፍጡራን አይመስልም። አልሐምዱሊላህ። ምንም እንዲህ ነው እንደዚህ ይመስላል እንዴ ብለህ ጭንቅላት ላይ አትሳለኝ አለ አላህ። ሰላም እኮ ነው አህሉ ሱና ወል ጀማዓ እምነት ሰላም። ከዛ አንፃር ነው ወላሁ አለም ይህን ይመስላል። ፈኢን አኽጠእቱ ፈሚኒ ወሚነ ሸይጣን ወኢን አሰብቱ ፈሚን አላህ። መሰረታዊ ትምህርት ነው ብዬ ስለማምን ነው። የምታውቁትም ታውቁታላችሁ፣ ማታውቁትም ተምራችኋል ብዬ አምናለሁ። ይሄ ነው እሺ።